ዓለም ፕራንክ ነው የምታደርግ። በየትኛው አይን መከራ የማይናወጥ የሆነ ደስታ አለ ማለት ነው። ይህም በጌታ ደስ መሰኘት ነው። እንዴት ደስተኛ ነው? ፀሐዩ የሚያበሳጨው ሰው አለ። ደስታውን ነጥቆት ቀን ሙሉ ተበሳጭቶ እግዚአብሔርን አማሮ የሚውል ሰው አለ አይደል? እውነተኛ ደስታ አለ ማለት ሐሰተኛ አለ ማለት ነው። ገንዘብ እዚህ ምድር ላይ ያላጠፋው ነገር የለም እና ገንዘብ የደስታችን ነጣቂ ነው። አንተ ምን አለብህ የምትለዋን ቃል ብዙ ጊዜ ሜንሽን አድርጊያታለሁ። በጣም አደገኛ ቃል ናት። በዚህ ዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። እኔ የምስጋና ህይወት ኮምፕሊትሊ ነው ደስተኛ የሚያደርግ። እዩ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ዛሬ ደስ ብሎኛል። ደስ ብሎናል። ዛሬ የምናወራው እንዴት መደሰት ይቻላል ወይም ደግሞ በመንፈሳዊ ህይወት እንዴት እንደሰት የሚለው ነው። እንዴት ደስተኛ ነው። ከሁሉም ነገር አስቀድመን ቅዱስ ጳውሎስ ከጻፋቸው መልእክታቱ መሃል ወደ ፊልጵስዩስ ሰዎች የላከው መልእክቱን እስቲ አንሳ። የፊልጵስዩስ መልእክት ቤተክርስቲያናችን የደስታ መልእክት ብላ ጠራዋለች። ያው የደስታ መልእክት ነው። 4 ምዕራፍ ነው ያለው። በጣም ያስደንቀው ደስታ ደስ ምናምን የሚሉ ቃላት 16 አሉ በ4 ምዕራፍ ውስጥ እና ስለ ደስታ ነው የሚያወሩ። ለዛ ነው የደስታ መልእክት ተብሎ የተጠቀሰው። እና በጣም የሚደንቀውና የሚገርመው ነገር ደግሞ በዛ መሃል ቅዱስ ጳውሎስ ይህንን መልእክት የጻፈው እስር ቤት ውስጥ ሆኖ ነው። ስለ ደስታ የሚያወራው እስር ቤት ውስጥ ሆኖ ነው። እና ደስ ይበላችሁ፣ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። ደስታ ደስ እያለ ያወራል። እና እንደውም አንድ መምህር አንድ ሰው እውነት እስር ቤት ገብቶ ለቤተሰቦቻችሁ መልእክት ጻፍ ቢባል እውነት እንደዚህ መልእክት ይጽፋል ወይ? ቁንጫው ቅዝቃዜው ምኑን እያለ ያማራል እንጂ መታችሁ አጠይቁኝም ወይ ምናምን የሚል ሀሳብ ነው እንጂ የሚኖረው እንዴት ደስተኛ ይሆናል? በዚህ የምንመለከተው በምንም ነገር የማይናወጥ በየትኛውም አይነት ችግር በየትኛውም አይነት መከራ የማይናወጥ የሆነ ደስታ አለ ማለት ነው። ይህም በጌታ ደስ መሰኘት ነው። ከዛሬ የምናወራው ስለዚህ ደስታ ነው። ይሄ ቅዱስ ጳውሎስን ችግር፣ መከራ፣ እስር፣ ረሃብ ሊነጥቀው ያልቻለው ደስታ ምን አይነት ደስታ ነው? እና ብዙዎቻችን ደስታ ይመጣል ይሄዳል። እና እንዲህ ነው ደስተኛ መሆን የምንችለው የሚለውን ዛሬ የምናየው እሱ ነው ማለት ነው። መልካም። ብዙዎቻችን ደስታን ኤክስፕሌን ስናደርግ የምናደርግበት መንገድ አለ አይደል? ስለ ደስታ ከማውራታችን በፊት ደስታችንን ሊያሳጡ የሚችሉ ሊነጥቁን የሚችሉ ነገሮች ምን ናቸው ብለህ ታስባለህ? 4 ነጥቦችን እናንሳ በዚህ ጉዳይ። የመጀመሪያው ሁኔታ ነው ወይም ደግሞ ሁኔታዎች ነው። ሁኔታዎች ማለት ተቀያያሪ ነገሮች ማለት ነው። እኛ ኮንትሮል ማድረግ የማንችላቸው ነገሮች ማለት ነው። ከሰው ልጅ ቁጥጥር ውጭ የሆኑ ነገሮች። ለምሳሌ ዌዘር ወይም ደግሞ የአየር ሁኔታ ተቀያያሪ ነው። ፀሐዩ የሚያበሳጨው ሰው አለ። ደስታውን ነጥቆት ቀን ሙሉ ተበሳጭቶ እግዚአብሔርን አማሮ የሚውል ሰው አለ አይደል? እንደውም አብዛኞቻችን ፈተና ፀሐይ ነው። ከዛ ክረምቱ ሲገባ ዝናቡ ያበሳጨሃል። ያሰብከውን ነገር ሊያበላሽብህ ይችላል ምናምንና ቀድመን ኤክስፔክት አድርገን ነው ልክ እኛ በእኛ እጅ እንዳለ ዓለም በእኛ እጅ እንዳለች ሁሉ ዌዘሩን የተፈጥሮን ሁኔታ መንገድ ላይ የምናያቸውን ነገሮች ሁሉ ኤክስፔክት አድርገን ነው የምንመጣው። ትራፊክ ሲዘጋጋ የሚበሳጭ ሰው አለ። ደስታውን የሚያጣ ሰው አለ። ሰልፍ፣ የታክሲ ሰልፍ የሚያበሳጨው ሰው አለ። አብዛኞቻችን ሁኔታ የሚቀያየሩ ሁኔታዎች እና ደግሞ ከኛ ቁጥጥር ውጭ የሆኑ ነገሮች ናቸው ደስታችን የሚነጥቁ። በጣም ትንሽ ነገር እንቅፋት መጥቶ ደስታውን የሚያጣ ሰው አለ። ቅድም እንዳልኩ ደስታ የማይነጠቅ ነው። ትክክለኛው እውነተኛው ደስታ እውነተኛ ደስታ አለ ማለት ሐሰተኛ አለ ማለት ነው አይደለም? ስለዚህ እውነተኛው ደስታ የማይነጠቅ በምንም ነገር የማይሸበር ነው። ምክንያቱም ቅዱስ ጳውሎስን አይተናል። ከታክሲ ሰልፍ፣ ከዝናብ፣ ከፀሐይ፣ መንገድ ላይ ከሚያጋጥም ነገር ሁሉ እስር ቤት ይከፋል። በዛ ሁሉ ግን ደስታውን አላጣም ቅዱስ ጳውሎስ። ስለዚህ ሁኔታዎች ስለሚቀያየሩ እኛ ዲፔንድ የሆነ ሁኔታዎች ላይ ስለሆንን ወይም ደግሞ ኮንትሮል ማድረግ እንችላለን ብለን በውስጣችን ስለምናስብ ያበሳጩናል። ብስጭት ደግሞ ደስታን ይነጥቃል ማለት ነው። የመጀመሪያው ደስታችን የሚነጥቁ ነገሮች ሁኔታዎች ነው። በሁኔታዎች ላይ ዲፔንድ ስለምንሆን ነው በጣም ትናንሽ ነገሮች ደስታችን የሚነጥቁ ነው። ሁለተኛውና ዋነኛው ነገር ደግሞ ሰዎች ናቸው። ይሄ በጣም የታወቀ ነው። ሰዎች የአብዛኞቻችን ደስታ ነጣቂዎች ናቸው። እኛንም ጨምሮ የብዙ ሰዎች ደስታ ነጣቂዎች ነን። ቤተሰብ ሊሆን ይችላል፣ ባለትዳር ሊሆን ይችላል፣ ልጆች ሊሆን ይችላል። ብዙ ሰው አጠገብ ያለ ሰው የደስታ ነጣቂ ሊሆን ይችላል። ይበድልሃል፣ ያስከፋሃል። የሰው ልጅ እንዲህ ያደርጋል አትልም። የክፋት ጥጉን የሚያየ ነው በሰው ልጅ ነው። የደግነት ጥጉን የሚያየ ነው በሰው ልጅ ነው። እዚህ ሊከፋብህ ይችላል። ብዙ ነገር ያደረጉን ሰዎች አሉ። እንኳን ያደረጉን እያሰብን የምንበሳጭና ደስታችን የምናጣ ሰዎች አሉ። አሁን እያደረጉን ያሉ ሰዎች አሉ። ዝም ብለን ሰው አይተን የምንበሳጭ ሰዎችም አለ። ሰው ሲሰድብህ፣ ሲናገር፣ መንገድ ላይ ከማታውቀው ሰው ጋር ተጣልተ። ምክንያቱም ይሄም አንተ ኮንትሮል ማድረግ ማትችለው ነገር ነው። ሰውን እንዴት ልትገዛው ትችላለህ? ዛሬ ስቆ ፈገግ ብሎ ይዋልልኝ አትልም። ስለዚህ የደስታ ነጣቂ የመጀመሪያው ሰው ነው።
አሁን ይህንን ሳወራ ወይም ስንናገር ሰዎችን እያሰብን ነው የምንሰማው። ሰው የተባልከው አንተም ነህ። የብዙ ሰው ደስታ ነጣቂዎች ደግሞ እኛ ነን። አንደበታችንን አንቆጣጠርም። የምንናገራቸው ነገሮች፣ የምናደርጋቸው፣ ለሰዎች የምናሳያቸው ሪያክሽኖች ምናምን እንዴት የሰውን ደስታ ሊነጥቁ እንደሚችሉ አይገባንም። እና የብዙ ሰው ደስታ የሚያጣው ይህንን በደንብ እንደውም ሰው የሚጋራው ይመስለኛል ሰው ነው። ከሰው ጋር ያለን ኢንተራክሽን ጥሩ ካልሆነ ደስተኛ ልትሆን አትችልም። ቤትህ ከእናትህ ጋር ተጣልተህ እንዴት ደስተኛ ትሆናል? ከአባትህ ጋር ከባለቤትህ ጋር ከባለቤቷ ጋር ተጣልተህ እንዴት ደስተኛ ትሆናል? እና ደስታን ከሚነጥቁብን አንዱ ነገሮች ሰዎች ናቸው፣ እኛ ደግሞ ማለት ነው። ሶስተኛው ጭንቀት ነው። ጭንቀት የታወቀ ነው። ጭንቀት በነገራችን ላይ ቅድም እንዳልኩ ብዙ ሰው የሚጨነቀው ኮንትሮል ማድረግ በማይችለው ነገር ነው። አንደኛ ባለፈ ነገር ይጨነቃል። ቢሆን ኖሮ ባይሆን ኖሮ እንዲህ ባድርገው ኖሮ ብሎ ቁጭ ብሎ የሚጨነቅ ሰው አለ። ያ ነገር ባይፈጠር ኖሮ ብሎ ምንም የማይመጣው ለውጥ የለም። ብዙዎቻችን የምንጋራው ወጣቶችም አሁን ደግሞ በደንብ የምንፈተንበት ነገር ነው። የወደፊቱን ማሰብ እንዴት ነው መሆነው ብሎ የሚያስባል። እና ጭንቀት የብዙ ሰዎች ደስታ ነጣቂ ነው። 4 ነበር ነው ያልኩት። የመጨረሻውና ዋነኛው ደግሞ ማቴሪያል ንብረት። ንብረት ወይም ደግሞ ገንዘብ ማለት ይችላል። በገንዘብ ደስታን አይሰጥም፣ ደስታን ይሰጣል ምናምን ብለን ስንከራከር ትዝ ይላል። ከገንዘብና ከትምህርት ምናምን ብለን ትምህርት ቤት እንከራከር ነበር። ገንዘብ እዚህ ምድር ላይ ያላጠፋው ነገር የለም። በጣም ብዙዎቻችን ከገንዘብ ጋር አታችመንት አለን፣ ከገንዘብ ጋር ኤክስፔክቴሽን አለን። ገንዘብ በነገራችን ላይ ጌታ ተብሎ የተጠራ ነው። ከክርስቶስ እኩል የተወዳደረ በቃ ለሁለት ጌቶች ልትገዙ አትችሉም። ሁለት ጌቶች አሉ እዚህ ምድር ላይ፣ ለሁለቱም ልትገዛ አትችልም። አሁን ብዙዎቻችን ወደ እግዚአብሔር ለመምጣት ይሄኛውን ጌታ መጣን አንፈልግም። ለገንዘብ ያለን ፍቅር መተው አንፈልግም። በጣም የሚያስደነግጥ ቃል አለ መጽሐፍ ቅዱስ ላይ፣ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። መውደድ ነው የሚለው፣ ገንዘብን ማግኘት አይደለም። አሁንም ማወቅ ያለብን ነገር በጣም ከባድ ነው። ይሄ ባለጠጎች መንግስተ ሰማያትን ለመውረስ ይከብዳቸዋል አይደል? እነሱ ከሚገቡ በግመል በመርፌ ቀዳዳ የሚባለው ትርጓሜ ከዛ በፊት የሆነ ባለ ሀብት ስለጠየቀው እኮ ነው ጌታችንና መድኃኒታችን ክርስቶስ መንግስተ ሰማያትን ወርስ ዘንድ ምን ላድርግ አለው። ያለ ሕግጋትን ፈጽማለሁ። ኧረ እሱን ሳደርግ ነው ከልጅነቴ የኖርኩት፣ ስለዚህ ያለን ሁሉ ሸጣ ተከተለኝ አለው። እና ምን ይላል? ብዙ ንብረት ስለነበረው እያዘነ ሄደ። አልተከተለው። ለምን? ከእግዚአብሔር በላይ ገንዘቡን ይወድ ስለነበረ ነው። ስለዚህ ገንዘብን መውደድ የኃጢአት ሁሉ ስር ነው የተባለው። የኃጢአት ሁሉ ትልቁ ኃጢአት እግዚአብሔርን መተው፣ እግዚአብሔርን አለመውደድ ነው። እግዚአብሔርን እንዳትወድ ያደርጋልና ማን አለውን ገንዘብን የማይፈልግ? አሁን ሀብታም መሆን የማይፈልግ ማን ያለው? ገንዘብን ማካበት በኪሱ መጨበጥ የማይፈልግ ማን አለ? ዝም ብለህ ታስብ። ኃጢአት የማይመስለን በጣም ብዙ ሰዎች አሉ ገንዘብን መውደድ። እና የብዙ ኃጢአቱ ምንጭ የሆኑት ገንዘብ ነው አይደለ? ብዙ ሰው እየተገደለ ያለው በገንዘብ ምክንያት ነው። በጣም ብዙ ሰው እየተሰደደ ያለው እየወደቀ ያለው በገንዘብ ምክንያት ነው። እና ገንዘብ የደስታችን ነጣቂ ነው። ምክንያቱም ገንዘብ ከሌለ ደስተኛ አይደለም። የምትፈልገው እሱን ነው። ገብቷል? ሰው የሚፈልገውን ነገር ሲያገኝ ነው አይደል ደስተኛ የሚሆነው። ገንዘብን ነው አሁን አብዛኞቻችን የምንፈልገው፣ ስለሌለን ደስተኛ አይደለም። ብዙዎቻችን እግዚአብሔር የምንለምነው ገንዘብ ነው፣ ንብረት ነው። ትልቁ የደስታ ነጣቂ ገንዘብ ነው። ቅዱስ ጳውሎስ ግን እስር ቤት ውስጥ ነው። እስር ቤት ውስጥ እንኳን ገንዘብ ሰላም ራሱ የለም፣ ግን ደስተኛ ነበር። ስለዚህ ሐሰተኛ ገንዘብ ብታገኝ እንኳን የምትፈልገውን ገንዘብ እንኳን ብታገኝ የምታገኘው ሐሰተኛውን ደስታ ነው። ይህ ጊዜያዊ ደስታ ማለት ነው፣ ዘላለማዊ ደስታ አይደለም፣ የማይቀጥል ነው። ልክ እንዳልኩ በሁኔታዎች ይለዋወጣል። ገንዘብ ይመጣል ይሄዳል፣ የታወቀ ነው። ይመጣል ይሄዳል፣ የሆነ ሳሌ ታጣለህ፣ የሆነ ሳሌ ታገኛለህ። ስለዚህ ደስታም ከገንዘቡ ጋር እኩል ይሄዳል፣ እኩል ይመጣል። ማቴሪያሊስቲክ መሆናችን ነው። አሁን እህቶቻችን የሚፈተኑበት ጾር ብላ ቤተክርስቲያችን የምታስተምረው ይሄ ምንዝር ጌጥ ነው አይደል? ይሄ ጌጣጌጥን መውደድ አይደል? ኮስሞቲክሱን ምኑን መውደድ። እሱን ማጣት የሚያስከፋት ሴት አለች፣ ከጓደኞቿ በታችን እንደሆነ ስለተሰማት። ወንድ ልጅም መኪና ስለሌለው ቤት ስለሌለው እንደሌላው ኃይል ስላልተሰማው ገንዘብ እጁ ላይ ስለሌለ የሚከፋውና ደስታውን የሚያጣ ቁጭ ብሎ የሚያለቅስ እግዚአብሔር የሚያማር እግዚአብሔር አያየኝም የሚል በጣም ብዙ ሰው አለ። ሌላኛው ከዚህ ጋር አድርገን የምናነሳው ማወዳደር፣ ራስን ከሰው ጋር ማወዳደር ትልቁ ንጽጽር ደስታን ይሰርቃል። በጣም ምንም ወደድክም ጠላህም ራስን ካነጻጸርክ በቃ ወዳቂ ነው። እግዚአብሔር አንተን እንዳንተ ነው ባይዞ። ይሄ መንፈሳዊ ህይወት ላይም ነው። ገብቷል? መኪና ስላለው ምናምን ብለህ ራስ የምታነጻጽሩ አይደለም። ሰላማዊ ህይወት ደስተኛ ህይወት ይኖራሉ ምናምን ብለህ አይደለም። ያጣኸውን ነገር ከዚያ ያገኘውን ሰው ስታይ ሁልጊዜ ራስን ታነጻጽራለህ። መንፈሳዊ ላይ ከአንተ በላይ ጸሎት ህይወት ያለው ሰው አይተህ ከአንተ በላይ የሚያስቀድሰው ከአንተ በላይ የሚጾም ሰው እያየ መከፋትን እግዚአብሔር አይወደውም። እግዚአብሔር አንተ እንዳንተ እንደ ጥረት ነው። በቃ አንተ ነህ በቃ መበርታት ያለብህ የአንተ ህይወት ነው። መንፈሳዊ ህይወቱ ከማንም ጋር እያፎካከረ እግዚአብሔር አንዱን እየኮረኮመ ይሄኛው ልጅ ምናምን እያለ የሚያፎካከር አምላክ አይደለም። አንተን እንዳንተ እንደ ጥረት ያያል፣ እንደ ልብህ ጥረት ነው የሚያይ። እና መንፈሳዊ ህይወት ላይ ራስን ማወዳደር ልክ አይደለም። እና በተቻለ አቅም ራስን ማወዳደር ካለብህ ደግሞ ከታች ካሉት
ከአንተ በላይ ካጡት ነው ራስን ማወዳደር ያለብህ። ያ ምን ያመጣል? የምስጋና ህይወት እንድትኖር ያደርጋል። ከአንተ በላይ ያጣውን ሰው እንደውም ደስታ ነው የሚሰጥ፣ አመስገኝ ያደርጋል እና ቀና ለማለት ነው በቃ። እና ደግሞ አሁን የምታወዳደርባቸው ነገሮች ይሄ ከኔ በላይ ያላቸው ብለህ የምታስባቸው ሰዎች እውነት እንዳላቸው አታስብ። ምን ታውቃለህ? ያዘው ያለበትን ሁኔታ ምን አይነት ሱስ እንዳለበት ምን ታውቃለህ? ጽድት ያለ መኪና ያዙ ሰው ምን አይነት ወንጀል ውስጥ እንዳለ ምን ታውቃለህ? እግዚአብሔር በልቡ ይኑር አይኑር በምን ታውቃለህ? አሁን አንዳንዶቻችን እኮ ገንዘብ ያጠፋል ለዛ ነው እግዚአብሔር ያልሰጠም ነው እስኪ ስጠኝ ይላል። ስጠኝና ችግር የለውም ምናምን ይላል። እንዴት ያለ ገንዘብ ፍቅር እንደሆነ አስቡ። እና አብዛኞቻችን ቅዱስ አፈወርቅ እንደውም ምን ይላሉ? እንዲህ ሰበብ የሚሰጡ ሰዎች አሉ። እግዚአብሔር ገንዘብ ቢሰጠኝ እኔ መጸውታለሁ፣ እንደው ለምን መጽወት ነው ገንዘብ እንፈልጋለሁ የሚለው። እግዚአብሔር ጸሎትን ሰሚ ነው። እውነት እንደዛ እንደምታደርግ ቢያውቅ ኖሮ ይሰጥ ነበር፣ ግን አትሰጥም፣ ራስን አትዋሽም የሚለው። ይሄ ድሆችን እረዳለሁ ሀብታም በሆን ኖሮ ምናምን የሚሉ ሰዎች አሉ አይደል? እንደዛ አለና የደስታ ነጣቂዎች በብዙ በጥቂቱ እነዚህ ናቸው። ንጽጽር ላይ እንደውም ትንሽ ነገር ያየሁት ምንድን ነው? አንተ ምን አለብህ አይቻታለሁ ይቺን ነገር። አንተ ምን አለብህ አይታል። አሁን አንተ ምን አለብህ ስትባል የራስህን ደስታ ነጥቀህ የሰውንም ደስታ ለመንጠቅ የምታደርገው ሙከራ ነው አይደል? ሰው ግን ምን እንዳለበት ምንም አታውቅም። ምንም አታውቅም። ይሄ በቃ ማወቅ አለብህ። ሰው እንደሚታየው አይደለም። ደስተኛ ነው ብለህ የምታስበው ሰው ከሳቁ ጀርባ ያለውን ለቅሶ አታውቅም። ሀዘንተኛ ነው ምናምን ብለህ የምታስበው ሰው ደግሞ ከጀርባ ያለውን ደግሞ አታውቅም። ሀብታሙም ደሆም ማንንም መገመት አትችልም። በዚህ የጓዳን የሚያውቀው እግዚአብሔርና እግዚአብሔር ብቻ። እና ይሄ በቃ ቅድም እንዳልከው ነው። የሳቀ የተጫወተ ሁሉ ደስተኛ የሚመስሉ ሰዎች አሉ። ጥሩ ሁኔታ ላይ ስላሉ ብቻ ደስተኛ የሚመስሉ ሰዎች አሉ። እንደዛ አይደለም። መፍረድ አያስፈልግም። የሰው ልጅ ላይ አንተ ምን አለብህ የምትለዋን ቃል ብዙ ጊዜ ሜንሽን አድርጊያታለሁ። በጣም አደገኛ ቃል ናት። በጣም አደገኛ ቃል ናት። አንተ ምን አለብህ? አንተ ዝም ብለህ አስበው እስኪ። ቀኑ ሙሉ እናትህ ታማብህ ሊሆን ይችላል። ቢሆን ነገር ተፈትነህ ይችላል። አልቅሰህ ምን ብለህ መጥተህ አምባ አንጠራርገህ ከጓደኞች ጋር ስትስቅ ይሄኔ አንተማ ምን አለብህ ሳቅ ተጫወተኛንን እንጂ ምናምን። ወይ ደግሞ ሲደውሉልህ ተኝተህ አንተማ ምን አለብህ ተኛ። በጣም በተቻለ አቅም ማለት የሌለብህ ነው። ሰው ብዙ ነገር አለበት፣ በጣም ብዙ ነገር አለበት፣ ብዙ ነገር ተሸክሟል። እንደውም የሆነ ጊዜ ተናግረው ነበር። አንድ ጓደኛው በቃ መናገር አይችልም ያ ሰው ገብቷል። እና ምን ብሎ በጣሽ ወረቀት ይሰጧል? እግዚአብሔር መናገር ከማትችለው ህመም ይፈውስ ይላል። መናገር የማይችሉ ብዙ ህመሞች አሉ። አንዳንድ ሰዎች ደህና ነህ ስትለው ደህና ነኝ ሊል ይችላል፣ ደህና ላይሆን ይችላል። በቃ ሊነግር የማይችል በጣም የቅርብ ጓደኛ ሆኖ ላይነግር ይችላል ያንን ሀዘኑን ገብቷል። እና መጸለይ ነው ያለብህ እና ደግሞ በቃ ሰፖርትን ማሳየት ነው ያለብህ። እግዚአብሔር መናገር ከማትችለው ህመም ይፈውስ ማለት በቃ ይገባኛል መናገር የማትችለው ህመም እንዳለብህ። እና ብዙ መናገር የማይችሉ ህመሞች አሉ፣ በጣም ብዙ ጓዳ የደበቃቸው። ዛሬ ስታያቸው ጥሩ ልብስ ለብሰው የወጡ ሰዎች ቤታቸው የሚበላ የሚጠጣ ይኑር አይኑር ምንም የምታውቀው ታሪክ የለም። ሰውን በልብስ የሚገምት በጣም ብሶ ነው ያለው አይደለ? እና አታውቅም። መፍረድ አያስፈልግም፣ ራስን ማወዳደር አያስፈልግም። ደስታ ነው የሚሰርቀው። ደስታ ሳራቂዎች ናቸው እነዚህ ነገሮች። በመንፈሳዊ ህይወት ደስተኛ ለመሆን ምን እናደርግ? አሁን ቅድም ችግሮቹን አውርተናል። መጀመሪያ ችግሮቹን ማስወገድ ነው። ለዚህ ለሁሉም የሆነው ለሁኔታም ለሰውም የሆነው ቅድም ሁኔታና ሰው የደስታ ሰራቂ ነው ላለ መጠበቅ ማቆም። ለምሳሌ አሁን ከሰው አጠብቅ። አሁን አንዳንድ ሰው ኔጌቲቭሊ አድርጎ የሚያወራው አለ። በቃ ዶንት ኤክስፔክት ፍሮም ኤኒዌር ኤኒዋን ምናምን የሚል እንትን ታያለህ። አብዛኛው ከሰው ምንም አጠብቅ ሰው ምናምን ይባላል። ይሄ በኔጌቲቭ ወይ ነው። ከሰው መጠበቅ የሌለብን ለምን መሰለህ? ሰው ደካማ ስለሆነ በቃ። በጣም ብዙ ሰዎች እኮ ከአንተ ብዙ ነገር ጠብቀው አላገኙም። ለምን እንወሻሻለን? አንተም ሰው ነህ። ከሰው አጠበቅ ሲባል ከኔም አጠብቁ ነው። ሰው ልክ እንደተጠበቀው የማይሆነው ደካማ ፍጡር ስለሆነ ነው። እግዚአብሔር አይደለም። የሰው ልጅ የራሱም ጉድለት አለበት። በቃ እሱ ማወቅ አለብህ። ስቆ ፈገግ ብሎ ይመጣል ብለህ ያሰብከው ሰው ላይመጣ ይችላል። ያሰብካት የፍቅር ጓደኛ ባለትዳር እንደጠበቅከው ላትሆን ትችላለች። ምን እንዳሳለፈ ምንም ማታውቀው ነገር አለ። ስለዚህ ከሰው መጠበቅ ማቆም። የሰው ልጅ ይቀያየራል፣ ሁኔታዎች ይቀያየራሉ። ማሰብ አለብህ እና ደግሞ ከአንተ ኮንትሮል ውጪ እንደሆነ ነገሮች ማወቅ አለብህ እና መጠበቅ ማቆም። በጣም በተቻለ መለማመድ አለብን። እንደው ትንሽ እንኳን ቢሰማ አይ እንዴ እሱም እኮ ሰው ነው፣ እሱም ይከፋዋል፣ እሱም የሆነ ያስቸገረው ነገር አለ። አሁን አንዳንድ ሰው ቀጠሮ ስታረፍድበት ሊሆን ይችላል። ብትቀርበት በቃ እብድ ይላል አይደል? በቃ የሰው ልጅ ነው እና የሰውን ደካማ ፍጡርነት ማሰብ ያስፈልጋል። ራስን በሰው ቦታ ላይ ሆነ መተካት ያስፈልጋል እና ኤክስፔክት ማድረግ ከምንም ነገር ከማን ውጭ ከእግዚአብሔር። እግዚአብሔር የጠበቅከውን የምታገኝበት አምላክ ነው። ካላገኘህ እንኳን ስለማይጠቅም ነው ያስጠጣል። ስለዚህ ከሁኔታዎች ቅድም እንዳልኩ ትናንሽ ነገሮች ደስታ እንዲነጥቁ አይገቡም። ገብቷል? አንተ ሰማያዊ ሰው ነህ። ወደ በኋላ አነሳዋለሁ እሱን። የታክሲ ሰልፍ እንዴት ያበሳጫል? አንተ ምን ማድረግ ትችል ነበር ታዲያ?
ምንም ማድረግ የምትችለው ነገር የለም። ከአንተ እጅ ውጭ ነው፣ ከኮንትሮል ውጭ ነው። የአየር ሁኔታ ከአንተ ኮንትሮል ውጭ ነው። በቃ የአካባቢው የሀገር ሁኔታ ከአንተ ኮንትሮል ውጭ ነው። ሀገሬ ለምን እንደሆነች ምናምን ብሎ የሚበሳጭ ሰዋል፣ ጦርነቱ ዘረኝነቱ የሚል ሰዋል። ከአንተ ኮንትሮል ውጭ ነው። ራስን ከእነዚህ ነገሮች መጠበቅ ያስፈልጋል። ኮንትሮል ማድረግ ከማትችላቸው ነገሮች በቃ ይሄ ከኔ ኮንትሮል ውጭ ነው። ውስጥ ስለሚፈጠረው ነገር ማዘንም መደሰትም ያንተ መብት ነው። ገብቷል? አንተ ስላደረካቸው ነገሮች አሁን ስለሰራው ኃጢአት ማዘን ግዴታ ነው። ገብቷል? ለምን አንተ አይደለማ፣ ምክንያቱም አንተን የሰራው የሆነ ነገር አምጥቶ አይደለም እጅህን ያሰራ። ገብቷል? በዛው ልክ በሰራው ጥሩ ነገር የምትደሰት ከሆነ አንተን ያደረገው ይሄ ኮንትሮል ማድረግ የምትችለው ነገር ነው። አንተ አይደለም የታክሲ ሰልፉን ያበዛው፣ አንተ አይደለም መኪና እንዲጋጭ ያደረገው። ገብቷል? እንደዚህ አድርጎ መጠበቅ ማወቅ ያስፈልጋል። ሁለተኛው ደግሞ ክርስቲያን መሆናችንን ማወቅ። ይሄ ጥሩ ፖይንት። ማወቅ ማለት ማመን ያስፈልጋል። ክርስቲያን ምን አይነት ነው? ጌታችን ምን አለ? ከኋላ ሊከተለኝ የሚወድ አሁን ጌታን ተከታይ ነን ባዮች ነን አይደል ክርስቲያኖች። ስለዚህ ልትከተሉኝ ብትወዱ አስቀድመ ራስህን ካድ፣ ከዛ ዕለት ዕለት መስቀሌን ተሸክመ ተከተል። መስቀል ማለት ነው መከራ ያለበት ህይወት ነው። እኔ በጣም ቅድም ከዚህ በፊት የሚሆነ መርሃ ግብር ላይ ተነጋግረናል አይደል? እግዚአብሔር መልስ ሰጥቶ ይፈትን አምላክ ነው። ምን እንዳለ እንኳን አዘጋጅቶናል እኮ አይደል? ተናግሯል እኮ በዚህ ዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። እኔን ያደረጉኝን ሁሉ እናንተን ያደርጓችኋል ብሎ አይደል? በስሜ በመስበካችሁ እንደሰደቡኝ ይሰድቧችኋል፣ እንዳሰደዱኝ ያሳድዷችኋል ብሎ ያን ሁሉ ሐዋርያትም ቅዱሳንም አልፈውታል። እነሱ በትክክል ክርስቲያን ስለሆኑ ባይዘ እና ለመከራና ለፈተና ያለን አመለካከት ማስተካከል አለበት። አባ ጳውሊ እጅግ ድንቅ ቃል አለው። ከመከራ የሚሸሽ ከእግዚአብሔር ይሸሻል ይላል። ከመስቀሉ እንደመሸሽ። አንድ አኒሜሽን አይቼ ነበረ። እዚህ ጋር የመንግስተ ሰማያት በር አለ፣ እዚህ ጋር መስቀል አለ እና ከመስቀሉ ወደ መንግስተ ሰማያት በሩ ሲሄድ ይጨልምበታል፣ ተመልሶ ይመጣል፣ ይሄዳል፣ እየሮጠ ለመሄድ ይሞክራል፣ አልቻለም። ከዛ መጨረሻ ላይ ሀሳብ ይመጣለትና መስቀሉን ተሸክሞ ሲሄድ በብርሃን ሙሉነት ገብቶ ይገባል። መስቀሉ መሸከም አለብህ። ስለ እግዚአብሔር ብለህ የምትቀበሉ ፈተናና መከራ ያስፈልጋል፣ ግዴታ ነው። ሳይፈተን መከራ ሳይደርሰው የጸደቀ መንግስተ ሰማያት የገባ ቅዱስ የለም እስካሁን ድረስ። ስለዚህ መከራና ፈተና ማለት እግዚአብሔርን የማይበት እግዚአብሔር ከኔ ጋር እንደሆነ ማውቅበት ነገር ነው ብሎ ማመን። አሁን ይሄ ማወቅ ነው፣ እያወራን ያለን ማወቅ፣ ማመን ያስፈልጋል። ክርስቲያን እንደሆነ የሚያምን ሰው በምንም ታምር አባትናቱን ቢያጣ እንደ ኢዮብ ሁሉ ነገርን ብታጣ ደስታን አታጣ። ምክንያቱም ክርስቲያንና መስቀልን መሸከም እንዳለብህ ታውቃለህ፣ እና ያ መስቀል ደግሞ እንደሚወርድ ታውቃለህ፣ ጊዜያዊ እንደሆነ ታውቃለህ። ዓለም የምትሰጣችሁ ደስታ እኔ እንደምሰጣችሁ ደስታ አይደለም ብሏል። ያ ማለት ነው ዓለም ፕራንክ ነው የምታደርግ። ታሳየህና ትነሳለች። ሱስ ውስጥ አገኘዋለሁ ያልከውን ደስታ የት ነው የምታገኘው? የሆነ ሰዓት ላይ መውጣት አቅቶት በሰንሰለት ታስረ ነው። ብዙዎቻችን ክለብ ምናምን ሄደው ለምንድን ነው? የሆነ ደስታ አለ ብለን ነው። ከዛስ ከስካሩ በኋላ ያለው ራስ ምታት፣ ከስካሩ በኋላ ከመጠጡ በኋላ ያለው ራስን መውቀስ። አየህ፣ እንደዚህ ሁሌ የሆነ ነገር ሸፍና፣ መከራ ሸፍና፣ ኃጢአት፣ ጭንቀት፣ በደል ሸፍና ነው ደስታን ከፊት ለፊት የምታሳይ። ጊዜያዊ ደስታ ነው ዓለም የምትሰጥ ደስታ። ግን የአሁኑ መቸገር ለዘላለም ለኢተርኒቲ ላይፍ ለዘላለማዊ ህይወት ይጠቅማል። የአሁኑ መቸገር የአሁኑ መከራ እና ይቺን አመለካከት ማስተካከል ያስፈልጋል። እኔ እንደውም በዚህ ጉዳይ በጣም ሲነሳ እጅግ የሚደንቀኝ አንድ ታሪክ አለ። አንድ አባት እየዞሩ መነኮሳቱን እያለቀሱ እግዚአብሔር እኮ ተወኝ እያሉ ያለቅሳሉ። እንዲህ ምን አድርገህ ምን አይነት ኃጢአት ሰርተህ? ኧረ እኔ ምንም አላጠፋሁም። ሁሉም የሚጠይቁት መነኮስ ያንን ሰው ምን አይነት ኃጢአት ሰርተህ ነው? እና ጠይቆ ሄድና አበምኔቱ ጋር ሄደ፣ ዋናው የገዳሙ አባት ጋር እና አባቴ እግዚአብሔር እኮ ተወኝ ብለው ሲያለቅሱ ምን አጥፍተህ ነው አይደለም እንደሌሎች አሉት። እንዴት አወቃሉት? ይሄው አመቱ ሙሉ መከራ የለ፣ በጤና ነው የምኖረው፣ መራብ መቸገር የለም፣ እግዚአብሔር ትቶኛል አባቴ ሲላቸው እሳቸው ራሱ አለቀሱ። እና መከራ ውስጥ ያላገኘውን ችግር ውስጥ ያላገኘውን እግዚአብሔር የዓለም ተድላና ደስታ ውስጥ አታገኘውም። እና ክርስቲያን መሆናችን ማሰብ እጅግ በጣም ትልቁ ነገር ነው። ለመከራና ለፈተና ያለን አመለካከት ከቀየርን በትክክል ህይወታችን ይቀየራል። በትክክል ማለትና መከራና ፈተና እግዚአብሔር ከኛ ጋር እንደሆነ ምናምንበት ነው። ይህንን ያመነ ሰው ሁሌ ደስተኛ ነው። ምክንያቱም ደስታው ቅድም ቅዱስ ጳውሎስ እንዳለው በጌታ ደስ መሰኘቱ ያን ወደ መጨረሻ ያነሰዋል። ሌላኛው የምስጋና ህይወት ነው። ማመስገን በእንዴት አይነት ለውጥ እንዳለው ሰው አይረዳም። ማመስገን ዝም ብለህ ተመስገን፣ ከልብ ባይሆን እንኳን ተመስገን ብል፣ አመስግን ዝም ብለህ። እግዚአብሔር ይመስገን የሚለው ቃል እንዴት ፓወርፉል እንደሆነ ታውቅ። እኔ እንዴት ዋልክ ሲባል ቀላል ነገር አይደለም፣ በእውነት ቀላል ነገር አይደለም። እግዚአብሔርን ዝም ብለህ ማመስገን በመከራ በፈተናው። ቅድም እንዳልኩ ይሄ በእጃችን ከኮንትሮል ውጭ የሆኑ ሁኔታዎች አሉ። እዛ መሀል እስቲ እግዚአብሔርን አመስግን። የታክሲ ሰልፍ ረዥም ሲሆንብህ እግዚአብሔር ይመስገን በል። አንዳንድ ሰዎች አሉ እግዚአብሔር ይመስገን ደህና አይደለሁም ይላሉ።
እግዚአብሔር ይመስገን አሞኛል ትንሽ ገብቷል። ከመታመም በፊትም እግዚአብሔር ይመስገናል። ከመቸገር በፊት እግዚአብሔር ይመስገናል። እና የምስጋና ህይወት ኮምፕሊትሊ ነው ደስተኛ የሚያደርግ። አታቆማ አመስጋኝ ነህ። ምሬትን አታቅማ። እንደ ምሬት ደስታን የሚነጥቅ ነገር አለ እንዲህ ማማር። ስለዚህ ምንድነው የተሰጠንን ብናቅ የጎደለን የለም ነው። እግዚአብሔር የሰጠህን ብቻ መቁጠር ያስፈልጋል። እንዲህ ቀልድ ነው እንዲህ ጠዋት ከእንቅልፍ መነሳት? ይሄ ከእንቅልፍ መነሳት ቀልድ ነው? እንቅልፍ ማለት እኮ ትንሹ ሞት ነው። ከሞት መነሳት እኮ እና እንዴት ነው እግዚአብሔር የማታመሰግነው? መብላት፣ መጠጣት፣ መራመድ ቀልድ ነው? ማየት፣ መስማት፣ ዝም ብለህ የተሰጠህን ነገር ቁጠሩ። ይሄ ዛሬ እገሌ ሞተ ተብሎ በሚነገርበት ዓለም ላይ ኖረ አድረ መውጣት ቀላል ነገር አይደለም። በልተህ ጠጥተህ መኖር። ስለዚህ እግዚአብሔር ማመስገን የምስጋና ህይወት እጅግ የሆነ ደስታን በልብ ይሞላል ማለት ነው። የመጨረሻው ቅዱስ ጳውሎስ እንዳለው በጌታ ደስ ይበላችሁ ነው። ምን ማለት ነው በጌታ ደስ መሰኘት ማለት? በምትወደው ሰው ደስ ይልሃል አይደል? የምትወደው ሰው ደስ ሲለው ደስ ይልሃል። ስለዚህ ጌታን መውደድ የመጀመሪያው ነገር ፍቅረ እግዚአብሔር ልብህ ላይ መጨመር አለብህ። በእግዚአብሔር መደሰት ያስፈልጋል። እግዚአብሔር የሚደሰተው የሚወደው ነገር ምንድን ነው? ሰው ነው። ገብቷል? ስለዚህ የምትወደውን ሰው የምታስደስተው በምንድን ነው? እሱ ደስ የሚለው ነገር በጣም የሚወደው ነገር ምንድን ነው ብለህ ነው አይደል? እኔ አሁን አንተን ማስደሰት ከፈለኩ ይሄን የሚወደው ነገር ምንድን ነው ብዬ አስባለሁ። በጣም የምትወደው ነገር ወይ አመጣልሃለሁ አይደለ? ስለዚህ በጣም የሚደንቀኝ እኮ ነው የእግዚአብሔር ከዚህ ምድር ላይ በጣም የሚወደው ነገር ምንድን ነው? ሰው ነው። አንድ ሰው ምን አለ? ለእግዚአብሔር ሰማይን ስጡት አይበቃውም፣ ለእግዚአብሔር ምድርን ስጡት አይበቃውም፣ ለእግዚአብሔር ፍጥረታትን ዝም ብላችሁ ዓለምን ዝም ብለህ ሰብስበህ ስጠው አይበቃውም፣ ለእግዚአብሔር ሰውን ስጠው ይበቃዋል ይላል። ስለዚህ ለምትወደው አምላክህ የሚወደውን የሰው ልጅን ስጠው፣ ለምትወደው የሰው ልጅ ደግሞ የሚፈልገውን አምላኩን ስጠው ይላል እና ለሰው መዳኛ ምክንያት ለመሆን ትጋ ነው የሚለው። እና እግዚአብሔር ማስደሰት ከፈለግ ከሆነ በጌታ ደስ ይበል ነው። በጌታ ደስታ ደስ ይበል። ታዲያ ጌታ የሚያስደስተው ምንድን ነው? የሰው ልጅ መዳን ነው። ለዛ ሰው ልጅ ደስታ ምክንያት መሆን መጣር አለብህ። በአንድ ኃጢአተኛ መመለስ በሰማይ መላእክት ላይ እንደ ሰርግ ደስታ ይሆናል። ዝም ብለህ አስበው። በአንተ ምክንያት፣ በአንተ ምክር፣ በአንተ ሚዲያ ምክንያት የሆነ ሰው ንስሐ ሲገባ በሄኖክ ምክንያት እኮ ነው ሰማይ ላይ እነ እመቤታችን፣ ቅዱስ ሚካኤል፣ የምትወዳቸው ቅዱስ ገብርኤል፣ መላእክት ሁሉ እንደ ሰርግ ደስተኛ የሚሆኑት በማን ምክንያት ነው? በአንድ ሰው መመለስ ምክንያት። የዛ ሰው መመለስ ምክንያት መሆን መጣር አለብህ። ስለዚህ በጌታ ደስ ይበልህ ማለት ቅዱሳን ደስ የሚላችሁ በማን? በአንድ ኃጢአተኛ መመለስና መውደቅ። ስለዚህ አንዳንድ ሰው በደንብ ክርስቲያን ስትሆን የሆነ ሰው ኃጢአት ላይ መውደቁ ያሳዝናል። የሆነ ሰው ደግሞ ንስሐ መግባቱ እንባ በቃ እያስለቀሰ ያስደስታል። ትክክለኛ ደስታ ማለት በአንድ ሰው ኃጢአት መመለስና ኃጢአተኛ መሆን ላይ የተመሰረተ ደስታ መሆን አለበት እና በጌታ ደስ ሊል ይገባል። ሌላኛውና ትልቁ ፖይንት ደግሞ በጌታ ደስ መሰኘት ማለት በንስሐና በስጋው ደግሞ መደሰት። እንዲህ ምን ትፈልጋለህ? እግዚአብሔር ባንተ ደስ ካለው ምን ትፈልጋለህ? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማሉ? የትኛውም አይነት ደስታ በጌታ ደስ ካለን አይበልጥም። ምክንያቱም አይነጠቅማ። እኔ የምሰጣችሁን ደስታ ማንም አይነጥቅባችሁም ያለው አይደለም። በቃ እኔ ደግሞ ማንም አይወስድባችሁም ብላ ማንም አይወስድብም። ጌታ የሚሰጠን ደስታ የእውነት ደስተኛ ዝም ብላ አስቡ። ዓለም ግልብጥብጥ እያለ ሄኖክ ፈገግ እያለ እንዲህ ምን ሆነ ነው? እኔ በጌታ ደስ ይለኛል። በጌታ ደስ ይበላችሁ። ደግሜ እላለሁ በጌታ ደስ ይበላችሁና በራስህ ነፍስ መዳንና ስለ ኃጢአትህ ማዘንህን እግዚአብሔር ይወደዋል፣ ይፈልገዋል። ማዘን አለብህ። ለምን ደስተኛ አልሆንክ አይባልም። ስለዚህ የአንተ ደስታና ሀዘን በምንድን ነው የሚወሰነው? ከእግዚአብሔር ጋር በመኖርህና ባለመኖር። ብስጭትህ ከእግዚአብሔር ጋር በኃጢአት መውደቅህን አለመውደቅህ፣ ጽድቅ መስራትን አለመስራት፣ ያ ነው ፖይንት። በቃ ላይፍ ደስተኛት መኖር ከፈለግ ንስሐ ትገባለህ፣ ስጋው ደግሞ ትቀበላለህ፣ ክርስቲያናዊ ህይወት መኖር ትጀምራለህ፣ መንፈሳዊ ተግባራት ትፈጽማለህ፣ ቤተክርስቲያን ታገለግላለህ። ከምንም በላይ ደግሞ እግዚአብሔር የሚያስደስተውን የሰው ልጅን ከኃጢአት መልሰህ ወደ ጽድቅ መንገድ ለመመለስ ትተጋለህ። ይህንን የምናደርገው እኛ በቅተን ምናምን አይደለም፣ ወይም ደግሞ ሰባኪ መሆን አይጠበቅብህም። የያዕቆብ መልእክት ምዕራፍ 5 ቁጥር 19 ላይ ይሄ ትልቁ የኔም የህይወት ፕሪንሲፕል ነው። ወንድሞቹ ይላል አንድን ወንድማችሁ ከኃጢአት ብትመልሱት የኃጢአታችሁን ብዛት እንደምትሸፍኑ ነፍሳችሁንም እንደምታድኑ እወቅ። አንተ አንድ ሰው ከኃጢአት ስትመልስ ነፍስህን ታድናለህ፣ የኃጢአትን ብዛት ትሸፍናለህ። ለማንም ብላ ለራስ ብላ በቃ ለራስ ብላ እና ትልቁ ደስታ በጌታ ደስ የማይናወጽ ደስታ ማለት ትክክለኛ የደስተኛ ህይወት ማለት ይሄ ደስታ ነው ማለት ነው። በጣም በጣም የሚገርም ነው በእውነት። በጣም እኔ ራሴ ደስ አለኝ በጣም እውነት። እንደ ሁልጊዜው መጽሐፍት አለን። እኔ ዛሬ ቀድሜያቸዋለሁ ይዘው የመጣውን መጽሐፍ። ደስታችንን ሊነጥቅ የሚችል ዋነኛው አካል ተጻራሪያችን ማን? ዲያብሎስ። ታዲያስ
እሱን የምንዋጋበትን ደስታችንን የምናገኝበትን መጽሐፍ ይዘህልን መጣህ። አቡነ ሺኖዳ ሳልሳይ እጅግ ካቀረቡልን በጣም ድንቅ መጽሐፍ። እውነት ይህ መጽሐፍ ያነበበ ሰው ለብዙ ነገር ያለው ፐርስፔክቲቭ ነው የሚቀየረው። የዲያብሎስ ውጊያዎች ይላል አያለው ዘኢየሱስ ነው እግዚአብሔር ይስጠው የተረጎመልን። እያንዳንዷን ደባ እያንዳንዷን ነገር ዲቴል የዲያብሎስ እንዴት አንተ ነፍስን አጥምዶ ለመጣል እንዴት እንደሚጥር የሚያሳይ መጽሐፍ ነው። ሁሉም ሰው ቢያነበው ብዬ ሪኮመንድ ማድረገው ነው። ይህ ዚቅ ሚዲያ ነው። ለባለማህተቦች የሚዘጋጅ ልዩ መርሃ ግብር ከወንድሜ ኢዩኤል ጋር በዚህ ሳምንት እንዴት ደስተኛ መሆን እንችላለን የሚለውን በደንብ ጥሩ ትምህርት እንዳገኛችሁበት ተስፋ እናደርጋለን። የሚመጣውን ሳምንት እግዚአብሔር በቸር ቢያገናኘን በተመሳሳይ መርሃ ግብር እንገናኛለን። እስከ ሳምንት ሰላም፣ እግዚአብሔር ከሁላችን ጋር ይሁን።